ጓደኛዬ የሆነ የምነግርሽ ነገር አለ። ምንድነው የምታወሪኝ? ለራሴ ያዘን ላይ ነኝ። አርግሻለሁ። ማለት ከማን? ማለት ከአቶ አምነን ሆኗል እኮ። እንዴት ሊሆን አይችልም? ያው ግን ነገሩ ከተከናወነ በኋላ ሊሆን ይችላል። በጣም ደስ ብሎኛል። አረ እና ደስ ባይልሽ ይገርመኝ ነበር። ታዲያ ከወንድሜ ልጅ አይደል እንዲያረገሽው? ቆይ አሁን ግን ምንድን ነው የምናደርገው? ሴቲት ያደረግሽ ይበቃሻል ነው ወይስ መንታ ማድረግ አስበሻል? ሰላም ላንቺ ይሁን ውድ ዛህራ። ሰላም ላንቺ ይሁን እመቤቴ። አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው? እህቴ እዚህ ቤት ውስጥ የተጣላችሁ ሰው ነበር እንዴ? ኧረ እንደውም ለምን እንደዛ አልሽ? የእህቴ ሞት ምንም ህመም አልመሰለኝም። እንዴ እሷ እኮ ሰንብቶባታል ህመሙ። ቢሆንም ግን ዶክተሮቹ እንደማያሰጋ ተናግረው ነበር። ታዲያ ለምን ይሄ ሊሆን ቻለ? አይ እመቤቴ፣ ህመሙ እኮ ስር ሲሰዳ ያስታውቃል። አይ አልመሰለኝም። ብቻ እውነቱ ላይ መድረስ አይቀርም።